ሩታዬ ይመችሽ ይመችሽ ይመችሽ። እንደዚህ ነው እንጂ ልኩን መንገር እንዴ ደግሞ ምርጫ ላይ ታውላላችሁ እንዴ የሰውን ልጅ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና ተከበራችሁ ብርቅዬ ድንቅዬ የሆናችሁ ውድ ቤተሰቦቼ ሰላማችሁ ባላችሁበት በዚህ ተረፍርፍ በላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የተወደዳችሁ የተከበራችሁ ዛሬ እንግዲህ ቁርጥ ብሎ እንግዲህ አብርሃም ከውስጧ ወጣ። እሱ አይወጣም፣ እጅ ልጅ ያጃላል እዛ። እሷ ይኸው እያሳየች ነው ማንነቷን። ምን የማይገባው ደነስ ነው እንደው ራሱን በራሱ አስገመተ። ሲያስጠላ እንዴ! ከዚህ በላይ እሱ ራሱን ኮራ ማረግ ትቶ ድሮ ወንድ የምታጣ መስሎት ነው እንዴ? ሽልጥልጥ ይላል ደግሞ አሁን እንደ ሴት መጥቶ ኒኒኒኒ ይላል። እሺ አንዳንዴ ወንዶች ሲያስጠሉ እንደው አሁንስ አስጠላኝ። አብርሃም ድሮ በጣም ወደው ነበር፣ አሁን አስጠላኝ። ተጃጃለ እኮ አይኑ ደም ለበሰ። ሽንቅጥ ብላ እንግዲህ ሩታዬ ከሸበላው ደስታዬን ድስድስ አርጓት ስትመጣ እንደው ግራ ገባው። ሽንቅጥ ብላ እሱ ደግሞ ዝምታ መልስ ነው ብሎ አይናገር አይጋገር ዝም። የኔ ደስታ አስደስታት። እንግዲህ ያለችው ቀሪ ዘመኗን በደስታ እንድታሳልፍ እንግዲህ ሽቅርቅር እያረጋሽ ከርክራት አስደስታት እላለሁ። እንግዲህ ቁርጡን አውቆ አብርሃም ገባ ማለት ነው። አሁን እንግዲህ አይገባህም፣ አሁንም አይገባህም፣ ትጨቃጨቃለህ። ጭራሽ ዘበኛ አስቀምጦ ጉድ እኮ ነው፣ ጉድ እኮ ነው። ሰው እንዴት ሳይቆርጥለትን እንትን 80ን ይቀዳል? ቆርጦልህ አይደል 80ን እየቀደድከው? ጠይም ለምን አሁን ምን አስፈለገ እሷ ጋር መሽከርከሩና እሷ ጋር መመላለሱ? ቤት ቤት ይላል ደግሞ ቤት ቤት። ወደክ ፈቅደክ ነው የሰጣሃት፣ ለምንሃት አልለመነችክ፣ መግባት ጣዋላለችክ። ምንድን ነው ይሄን ያክል የወረደ? ስታስጠላ። የወንድ አልጫ ማለት አንተ ነህ። ልጅህን ባለበት ጠይቅ፣ አልከለክለችህም። እየገባህ ውጣ ከልጅ እንደፈለክ የፈለከውን ላይ ፈሳልፍና እሷ ህይወቷን ትኖርባት። እንግዲህ ቁርጥ ብላ ነው እንግዲህ አንጀቷን አስራ ነው እንግዲህ ወደ ሌላ ህይወት ተሸጋገረችው። እንግዲህ ምን ማድረግ አይችልም። እየመረረክ ዋጠው አብርሽዬ፣ እየመረረክ ዋጠው። እየናፈቀች እንግዲህ ቻለው። ምን ማድረግ አይቻልም። ደስታ የደስታ ነው ብላ ይኸው እንግዲህ ቁርጡን አውቆ ሊሄድ ነው። እንግዲህ ከሷ አሁን ምንም ካሁን በኋላ ምንም አልጠብቅም ብለው ሻይ ቡና እንበል እያለ ደስታ። ወይኔ መዋረድ! ከዚህ በላይ መዋረድ አለ እንዴ? ተዋረድ ክሳ እና አቤልም ደግሞ ዝም ብለህ አታሽቃብጥ። እዚህ ጋር ደግሞ ሄሉ በጣም አሳቀችኝ። እኔ እንደ ዛሬ ሄሉ አስቃኝ አታውቅም። እውነት በጣም እኮ ይቺ ልጅ እንደው ስታቅበት ደግሞ ሞገሷ ተሩን በቃ ልጅ መውለድ ወልዳለሁ ማለት አጻት ነው አለች እኮ። በጣም ደንግጧል። ናይ ደግሞ አስሬ ታለብሰዋል። ወይኔ ሄሉ እኔ ዛሬ በጣም ነው የሳኩት። እውነት ከምጠብቃት በላይ ደግሞ ነክሳ ጎረስ ንከስ ስትለው እንዴ ምን አስነክተሽ ነው አላላት? ወይኔ ሄሉ ይመችሽ። እውነት በጣም እኮ ቅብት ያለች ናት። እኔ ደስ የምትለኝ ለዚህ እኮ እሱ ፈርቷል በጭር በጣም ነው የፈራው እኮ እንደ በእጅ ያለውን ልስጥሽ እንደ ያላት እኮ ምስኪን ማስረገዝ እንዲያደል እንዲ ብሎ ስተፉሩላ ስራቸው ደስታቸው። ሄሉማ ተጫወተችበት። ምስኪን ድሮም ትጫወትበታለች። አሁንም ደግሞ ባገኘችው አጋጣሚ በጣም ነው እውነት ደስተኛ የሆነችው። ይህን ደስታዋን ባልነፈጋት እንደው
በጣም ነው እውነት አንጀቴን የምትበላኝ። አሁን ነገ ለቅሶ ነው እንግዲህ እሱ ሲሄድ እዚህ ጋር ነው እንግዲህ የሚያስጠላው ማለት ነው። እና እንደ ዛሬ ስቄም አላቅም እኔ በሷ ሳቁን ሳቅ ያድርግላት። ዘና ፈታ በይልኝ የኔ ቆንጆ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የተከበራችሁ የተወደዳችሁ እንቁ የሆናችሁ እንግዲህ ቻናሌ አዲስ ነው እባካችሁን ቻናሉም የመጀመሪያው ተበላሽቶብኝ በዚህ መጥቻለሁ። መልካሙን ሰላሙን ተመኘሁላችሁ ባይ